السلام عليكم ورحمة الله وبركاته. እንኳን ወደ እናንተ ማህበር በሰላም መጣችሁ እላችኋለሁ። እንደ ዓለሙም ብናይ የቢዝነስ አካሄድ እንደኛ ሀገር አካሄድ አይደለም። ቢዝነሱ አብዛኛው የዓለም ቢዝነስ ሲታዩ በግሩፕ ነው የሚሄደው። ሰው ተሰብስቦ ነው የሚሰራው። አቅሙም የሚያገኘው ተሰብስቦ ነው። የኔ አማርኛ ግልጽ ነው? እየሞከርኩ ነው፣ ይቅርታ አድርጉልኝና። ችግር የለም። ሰው ተሰብስቦ ነው የሚሰራው። አሁን መሰብሰባችን ምን ያደርግልናል ስንል እርስ በርሳችን ከተሰበሰብነው ብዙ ችግሮቻችን መፍታት እንችላለን። አሁን ሁላችንም ኤጀንሲ አለን፣ ግን ኤጀንሲያችን ውስጥ የተለያየ ነገር የሚገጥመን ነገር ከተሰበሰብነው አንድ ከሆነው ብዙ ነገር መፍታት የምንችልበት አካሄዶች አሉ። እኛ በፊት የነበረው ዓለም ሌላ ይቅርና ትናንሽ ስራዎችም በግሩፕ ነው የሚሰሩት። በዛን ወደ ስኬት በቀላሉ ይደርሳሉ። እኛን የምንፈልገው በራሳችን ቢዝነስ ውስጥም ወደ ስኬት መድረስ ነው። ለህብረተሰባችንም ጉዞአቸው እንዲሳካ ለማድረግ ነው ፍላጎታችን ትልቁ። እኛም ስኬታም ሆነን ከስተመራችንም ስኬታማ እንዲሆን ነው የተፈለገው። ያን ለማድረግ ለብቻ ብቻ ከሄድነው ደግሞ ብዙ ነገራቶች ይገጥመናል። እርስ በርሳችን ከተረዳዳን ከተዋወቅነው እርስ በርሳችን መረዳዳት እንችላለን። ከተበተንነው ሌላ ነገር ይመጣል ማለት ነው። ብዙ ነገር ችግሮች ስራችን ላይ ራሱ አንድ ትራቨል ኤጀንሲ ላይ ወይም አንድ ሸሪካ ላይ የሚፈጠር ችግር ለሱ ብቻ ሆነ አይቀርም፣ ለሁላችንም ችግር ይሆናል፣ ለአገሪቱም ችግር ይሆናል። አብዛኛውን ሱዲ ስንሄድ እናንተ ጋር መስራት እንፈልጋለን ብለን ስንጠይቃቸው አይ ኢትዮጵያ ያስፈራል ይላሉ። ያን ነገር ሁሉ ከተሰበሰብነው ምን ማድረግ እንችላለን? በቀላል መስራት እንችላለን። ያን ነገር ሁሉ ልናቀርፍ እንችላለን ማለት ነው። አብዛኛው ከስተመር ፕሮብሌም አንድ ላይ መፍታት እንችላለን። የሚሄድ ከስተመር አብዛኛው ከዚህ ወዘን የምንሄድ ስለማናምናቸው አብዛኛው ከዚህ ወዘን የምንሄዱ ሸማግሌዎች ናቸው። አብዛኛው ወጣቶች በጣም ያስፈራሉ እንደኛ ሀገር ማለት ነው። በጣም የምናምነው እንጂ ሌላ መላክ አንችልም። ይሄ ነገሩም እንዴት እናደርጋለን፣ በሰፊ እንዴት መስራት እንችላለን የሚሉም ተወያይተን የሆነ መፍትሄ ማስቀመጥ ወይም የሆነ የተለያየ ነገር ማስቀመጥ በማህበር ከሄድ ነው ማድረግ እንችላለን። አሁን ሸማግሌዎችም ሲሄዱ አብዛኛው ሸማግሌዎች ነው የሚሄዱት። የሚሄዱ ሸማግሌዎች ራሱ አቅማቸው ደካማ ሲሆንና ብቻ የማትችል ነገራቶች ይገጥማል። እዛ ስትሄድ እንዴት ነው ያን ነገሩም ቢዝነስ ውስጥ ያንተ ቢዝነስ ላይ ጫና እንዳይፈጥር እንዴት ነው ተረዳድተን ማድረግ የምንችል የሚሉም ትልቁ ነገር ነው ማለት ነው። ያን ነገሩም አንድ ከሆነው አብረን ከሄድነው ማፍታት እንችላለን ማለት ነው። ሌላው የተለያየ ሴራዎች አሉ፣ የተለያየ ህጎች አሉ፣ ህግጋቶች ኡምራ ላይ በየጊዜው የሚወጣ ማለት ነው። ያን አንዱ ያውቃል፣ አንዱ አያውቅም፣ አንዱ ያወቀ፣ አንዱ አያውቅም። ለዛው የሚፈጠረው ችግሩ በጣም ብዙ ችግሮች ይፈጠራሉ። አሁን ወዛራቱ ለጅ የሚያወጣ ህጎች የተለያየ ህጎችን አንድ ላይ ከሆነው አንድ ግሩፕ ላይ ከሆነው እንደዚህ አይነት ስብሰባዎች ካለን ያን ችግሩ ሁላ መፍታት እንችላለን ማለት ነው። ህጎቹም በደንብ በጊዜው መስማት እንችላለን ማለት ነው። በጊዜው ራሳችንን ያ ህግ ሳንጥስ ስራችንን በትክክል መስራት እንችላለን ማለት ነው። ህጎቹን ከባድ ህጎች ሊሆኑ ይችላሉ፣ የተለያየ ነገር ውስጥ እንዳንገባ ማለት ነው። ሌላ ይሄ ማህበር የተፈለገበት የተለያየ ኢንፎርሜሽኖች አሉ፣ የተለያየ አካሄዶች ስራ ውስጥ ያለው አካሄዶች አሉ። አሁን የምታውቁ ከሆነ ባለፈው አመታት ኢኪው እና ኢፒ የማታውቁ አለ። እዚህ አብዛኛው ትራቨል ኤጀንሲ ላይ ፓስፖርት ላይ ኢኪው እና ኢፒ
እየተባልን በጣም እየተሸገርን ለሌላ ሰውም ቢዝነስ እየሆነ ለሌላም እየተበላን ለህብረተሰቡም ሌላ ጫና እየፈጠርን በጣም ችግር ውስጥ ገብተን ነበር። ያን ነገር እንደዚህ ማህበር ቢኖረን ምን ማድረግ አለብን? ይሄ ነገር መፍትሄ የለም ወይ ብለን ከተያየቅ ነው በዛኔው ለወዛራት الحج ትንሹን ደብዳቤ በመጻፍ መስተካከል የሚቻል ነገር ነበር። አሁንም ተስተካክሏል ይመስለኛል። ማስተካከል የሚቻል ነበር። ለዛኛው ግን ሚሊዮኖችን አውጥተናል። በትንሽ ነገር መፍታት የምንችል ነገር ብዙ ዋጋ አስከፍለናል። ስለዚህ በማህበር መኖር በጣም አስፈላጊ ነው ማለት ነው። በማህበር ዓለሙ እንዴት እንደሰራ እንደነበረ ስናይ በግሩፕ እርስ በርሳችን ግሩፕ መፍጠር አብረን መስራት አለመድንም። እኛ ለብቻ መስራት ነው ያለመድነው። እንደ ኢትዮጵያ እኛ ብቻ አይደለም፣ እንደ ኢትዮጵያ ራሱ እንደ ሀገራችን ነው። አንዱ ከአንዱ ስራ እየደበቀ አንዱ ከስራ እየደበቀ ምስጢሩን እየደበቀ እንደዛ ነው ያለመድነው። ያን ነገር ደግሞ እኛም ገድሏል፣ ህብረተሰቡም ገድሏል፣ ባለ ኢንፎርሜሽን ራሱ ተገድሏል። አሁን ህብረተሰባችን ወደ 80% የሚሆኑ ሙስሊም ናቸው። ሁሉም ሀብት የሚባል እኛ ጋር ነው ያለው። ብታይ ሙስሊሞች ጋር ነው ያለው። አሁን መርካቶ ብትገቡ አብዛኛው ሙስሊም ነው። ክፍለ ሀገሮችም ሲታዩ አብዛኛው ሙስሊም ነው። ክፍለ ሀገሮችም ግን እንደተፈለገው ዑምራ ማድረግ ይችላል። ሁኔታ ተመቻቸለት አይደለም። ለሁሉ መንገድ ብንከፍት አንድ ላይ ሆነን መንገዱን ብንከፍት ትራቭል ኤጀንሲ በቂ አይደለም። ሌላም ተፈጥሮ ቢሰራ ክፍለ ሀገር ላይም ተፈጥሮ ቢሰራ ሁላችንም መንገድ ሰፊ አድርገን ለቢዝነሱ መንገድ ብንከፍት ወላሂ ይቅርና ብዙ ስራ መስራት ይቻላል። ብዙ ገንዘቡም እኛም አልፎ ሌላ የሚደርስ መስራት እንችላለን። ግን አጣብበን እይታችንን በቀዳዳ አድርገን ቢዝነሱ የሞተው እኛ ላይ አንተራ ዑምራ የሚሄዱ እኛ ጋር 50 ሰው ለማግኘት እንዴት ነው የምንቸገረው? ህብረተሰብ አጥቶ ነው አይደለም። መንገዱም ሰፊ አይደለም። ህብረተሰቡም አልነቃም። ይችላል የሚሉም አልፈጠርንም። ህብረተሰብ ውስጥም አልተሰራም። አሁን ባሌ ብትወስዱ ባሌ በጣም ሰፊ የኢትዮጵያ አካል ናት። ግን እዛ ውስጥ ምን ያህል የሚሄድ ሰው አለ? እዛ ላይ ማን ነው የሰራው? ብዙ አልተሰራም። ዝም ብሎ አልፎ የሚሄድ ተሰብስቦ ይመጣል እንጂ የለም፣ አልተሰራም። ቢሰራ 100% ሙስሊም ናቸው። ቢሰራ ያው እሱ ብቻ ይበቃል። እሱ ብቻ ይበቃል። አሁን አርሲ ብትወስዱ ጅማ ብትወስዱ 100% ነው። መቼ ነው የሰራነው? እነሱ ላይ እንዲሄዱ መቼ ነው ያመቻቸን? አካሄዶች መቼ ነው ያመቻቸን? ኢንፎርሜሽን ራሱ ደርሳችኋል ትችላላችሁ ብለን እናውቃለን። አናውቅ መቼ ነው የሰራነው? በማህበር ስንሆን ግን የተለያየ ነገራቶችን መስራት እንችላለን ማለት ነው። ህብረተሰብ ላይ ከሰራን ደግሞ አንተም ትጠግባለህ፣ ህብረተሰቡም ፍላጎቱን ይጠግባል። አእምሯችን ላይ አጣብበን ስለሞት ነው ህብረተሰቡም እንዲሞት እያደረግን ነው። ቅርታ አድርጉልኝና ሱዲ ስትሄዱ ማን ነው የተለያየ ሀገር በጣም የሚመጣ ማን ነው? ከተለያየ ሀገር ለዑምራ የሚመጣው ማን ነው? በጣም የታዘባችሁ ነገር አለ? አሁን ኢንዶኔዥያ እንዴት ነው? ኢንዶኔዥያ ማንም የሚደርሳችሁ የተኛውም ሰዓት ስትሄዱ ህብረተሰቡ እንዴት እንደሚሄድላል ይው አብዛኛው ህብረተሰቡ ሙስሊም ስለሆነ አብዛኛው 100% ይመስለኛል። በጣም በብዛቱም አላቸው። ግን በጣም ሰርቶበት ህብረተሰቡ እንዲሄድ አድርጎበት ሁኔታ ተመቻችቶለት እንደዚህ ነው እየሄዱ ያሉት። እኛም ካመቻቸን ህብረተሰቡ እንዴት ማድረግ እንችላለን? አሁን ሐረርጌ ብትወስዱ ኢሎ፣ ወሎ፣ ሻዋ አብዛኛው ሙስሊም ናቸው ህብረተሰቡ። ትችላላችሁ የሚል መልእክት አልደርሳቸው። የዱ ዋሂድ ላ ተስፈቅ ይላሉ አረቦች። በአንድ እጅ መጨበጨብ ትችላለህ? አትችልም። ስለዚህ አንድ እጅ እንዳንሆን አንድ ላይ እንስራ ማለት ከሰራን ወደ ስኬታችን እንደርሳለን ማለት እፈልጋለሁ። የኛ ማህበር የተለያየ ጎሳዎች ኢትዮጵያ ውስጥ ያለችው የተለያየ ጎሳዎች የተሰበሰበበት እና በፍትሃዊነት የሚሰራና ትልቁ ዓላማችን ቢዝነሳችንን አሳድገን ህብረተሰባችንም ጥሩ አገልግሎት እንሰጣለን የሚል
ተስፋ ነው ያለ ነው። የበለጠ ሁላችንም አንድ ከሆነው እናንተም እኛ ጋር ከሆናችሁ እኛም እናንተ ጋር ከሆነው ብዙ ነገር መፍታት እንችላለን፣ ብዙ ችግሮች መፍታት እንችላለን እላችኋለሁ። ሰላም አለይኩም። bismillahi الرحمن الرحيم magacayga waxa la yiraahdaa Xasan Daahir Axmed waxaan rabaa in fariin oo kooban ka sheego oo naf Soomaali ku sheego ujeedada loo yimid meesha waxa weeyaan shirkadaha haysta wakiilka cumrada ee waddanka Itoobiya inay iskaashi sameeyaan ururta ay isugu yimaadeen maanta in laga heli doono sharciyada wasaaradda xajka ee Saudi Arabia iyadoo ujeedada shirku uu yahay in la iska kaashado isu imaanshaha guud marka hore markii la isu yimaado baa la sameyn karaa maxaa la yiraahdaa dalad guud oo ka dhaxaysa shirkadaha cumrada markii dalada guud la sameeyo waxay faa'iido u tahay ka hortagga socdaalka dhibaatooyinka iman kara ama kuwa sharci darrada taasoo dadkana dan u ah shirkadahana dan u ah sidaa darteed isu imaanshahan wuxuu qayb ka yahay in la helo dalad guud oo shirkadaha cumrada ay isugu yimaadaan taas marka maanta waxa la jiray ilaa 54 urur ee shirkadood waxa ka soo qayb galay 20 iyo dhowr way sii socon doontaa insha Allah taas oo faa'iido ah shirkadaha iyo mujtamacaba bamariya tinishkalkum masabsabaajin lahu laajim silamad taqam la businessum la ibratsabun lama darasa kamid tabaqu min balay insha Allah fiqaru la baagiyatum hone لما قوم اسكم مجلس على ليلام يتقمن المارتو إن لمثاله هيج وطنت عمر لما هيد ويبتشاون يمهد سو مفترو بتشجر لهبرة السمو ونراساتين ماسكة طلبات نجار يقنسال بقارات جر لما فات عندي سو بهبرة كمسراينا بقولو كمسرا بهبرة كمسرا بت وتتامي ينورال مالتنو إن شاء الله بزين دين برتاينا تنكرين رسالة إن شاء الله أدرك البوم سوسواج ما شاء الله نمله